ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ማዳም ቤት ውስጥ ሆነን እንጀራ ማረድ ለምትሉ ይሄው እንጀራን በቆንጆ ሁኔታ የምሬ ነው። በእውነት በጣም የሚጣፍጥ እንጀራ፣ በቃ እንጀራ የእውነት እንጀራ ማለት የፍርኖ ዱቄት እንጀራ ሁሉ አይመስልም ማለት እንደምታዩት ማለት ነው። እና ወደ ስራው ስንገባ መጀመሪያ ላይ የታመሰ ዱቄት አላስገባዋላችሁም። የታመሰ ዱቄቱን ነጭ ፍርኖ ዱቄቱን በደንብ አርጋችሁ ታምሱትና እሳቱን ቀነስ አርጋችሁ ታምሱትና ታሳድሩታላችሁ ማለት ነው። ማለት እስከሚበርድ ድረስ ታቆዩትና ከዛን የታመሰ ዱቄት ትንሽ አርጋችሁ እቃ ላይ ክዳን ያለው ሳህን ቢሆን እንደ እቃችሁ ማድረግ ትችላላችሁ። ግን ክዳን ጥብቅ አድርጎ የሚከድን ሳህን ቢሆን የተመረጠ ነውና ትንሽዬ ዱቄት እናረጋለን። ከዛ አንድ ማንኪያ ካሜራ እናረጋለን። ከዛ በኋላ ላይ ትንሽዬ ጫው ብታረጉበት አሪፍ ነው። እንደዚህ አድርጋችሁ ውሃ ጨምራችሁ በቃ ብጥብጥ ማለት ነው፣ እንደሚበጠበጥ መበጥበጥ ማለት ነው። እና በጥብጣችሁ እንደዚህ አርጋችሁ ከርናችሁ ታስቀምጡትና ጧት ሲነጋ እንደዚህ ታገኙታላችሁ። ከዛ ይህን ታጠሉትና አጥላችሁ እየታመሰ ዱቄታችሁን ያዘጋጃችሁትን አስቀምጣችሁ እሱን ትጨምራላችሁ እንደ በቂያችሁ። ለመጀመሪያ ያክል ለመሞከር በትንሹ ሞክሩትና ከዛ ትጨምሩበታላችሁ። ሲያምራችሁ ስትወዱት በጣም ነው የምትወዱት። በቃ ቆንጆ እንጀራ ነው እና ማሸት በጣም ይፈልጋል። ማሸት በጣም የሚፈልገው ነካ ነካ ሳይሆን ዳቦ እንደሚታሽ በቃ በደንብ ማሸት ይፈልጋል ማለት ነው። ረጅም ስለሆነ ቪዲዮ አፍጠኛው ነው እንጂ በጣም ነው መታሸት አለበት። መታሸት በጣም ይጠይቃል። በደንብ አርጋችሁ ታሹታላችሁ እያሻችሁ ከዛ በኋላ በደንብ ካሻችሁት በኋላ ላይ ውሃ ጠብ እያረጋችሁ ታላሉታላችሁ። መልሳችሁ የማላላት እያላላችሁ ይቀጥናል ማለት ነው። እና በጣም አሪፍ እንጀራ ነው። ሞክሩት እህቶቼ፣ በተለይ እንደኔ ማዳም ቤት ሆናችሁ እንጀራ ማረን። ውጭ የሚገዛው እንጀራ አይደለም በነገራችን ላይ። ይህ እንዴት እንደሚያምር የምሬን፣ በጣም ነው የሚያምሩ፣ በጣም ነው የምትወዱት። በጣም ቆንጆ እንጀራ ነው። በዚሁ አጋጣሚ እንግዲህ ዩቲዩቤን ላይክ አርጉ፣ ሰብስክራይብ አርጉ፣ ሸር አርጉ። እንጀራ ላማራቸው ሰዎች ሸር አርጉላቸው እና የማሸቱ ነገር ጊዜ ይጠይቃል። ማዳማችሁ ከሌለች እንደተኛችላችሁ ተነስታችሁ እንደዚህ በደንብ አርጋችሁ እሹት። በቃ ቦክስ ይፈልጋል ማለት ነው። በጣም ቦክስ ይፈልጋል። እየቦከሳችሁ እንትን ታቀጥኑታላችሁ ማለት ነው። በቃ እሽታችሁ አይታችሁ ስጨርሱ መጨረሻ ላይ ውሃ እየጨመራችሁ ታቀጥኑታላችሁ እና በጣም ቆንጆ እንጀራ ነው። የምሬ ነው የምላችሁ። እና እንትን ካገኛችሁ ጨምሩበት። የሩዝ ዱቄት መግዛት ትችላላችሁ። መግዛት የምትችሉ ማስመጣት የምትችሉ የሩዝ ዱቄት ብታረጉበት አሪፍ ነው። ለምን ዱቄቱ ፍርኖ ዱቄቱ የራሱ የሆነ የመቅጠጥ ነገር ስላለው ነጭ ዱቄት ሩዝ ብትጨምሩበት እንጀራው የጠነከረ ይሆናል፣ ስትሮንግ ይሆናል። አይልፈሰፈስም ማለት ነው። እና ካገኛችሁ ጨምሩበት። ካላገኛችሁ ደግሞ ከቻላችሁ የምትችሉ ከሆነ ቤታችሁ ውስጥ ሩዝ ነፍ ነው ያለው መቼም ማዳም ቤት። እሱን ሩዛችሁን ታጥቡና ታሰጡትና ከዛ በማሽን በጁስ መፍጫ ማሽንም በየትኛውም ማሽንም በደንብ አድቅቃችሁ ትፈጩታላችሁ። ከዛ ትነፉትና ቆንጆ ይሆናል። እንደዚህ ቀልቀል ስታደርጉበት። ከሌላችሁም ችግር የለውም፣ ነጭ ዱቄቱ ብቻ ማለት ትችላላችሁ። ካላችሁ ጨምሩበት፣ ከሌላችሁ ችግር የለውም። ማፊ ሙሽከላ። ከዛ እንደዚህ አድርጋችሁ ታቀጥኑታላችሁ። በጣም ጊዜ ይፈጃል ማለት ጊዜ ይፈጃል ስላችሁ ማሸቱ ማለት ነው። ካላሻችሁት እንዴት ነው ያልታሸ ዳቦ ቆንጆ እንደማይሆን ሁሉ ያልተቦካ በደንብ ያልተቦካ እንጀራ ቆንጆ እንደማይሆን ሁሉ አብዛኛውን ጊዜ አለማሸት ነው ብዙ ጊዜ እንጀራ የሚበላሽብን። እኔ በነገራችን ላይ በጣም ብዙ ጊዜ ለፍቼ አንድ ጊዜ አይን አይወጣውም፣ አንድ ጊዜ ከመጥበሻው ላይ አይላቀቅም። በቃ አንድ ጊዜ እርሾ ነው የሚለው፣ አይጣፍጥም። ካሜራ ነው የሚለው እና ለፍቼ በቃ ተስፋ ቆርጬ ነበር። በጣም ተስፋ ቆርጬ ነበር እና በቃ በስተመጨረሻም እንደዚህ እስኪ በቃ ለምን በራሴ አልሞክረውም ብዬ ስሞክረው በጣም ቆንጆ እንጀራ ሲሆንልኝ ከዛ በቃ አላቆም። ሩዝ ጋር ተፋተናል። አሁን የምንበላው እንጀራ ነው። ተፋተናል ከሩዝ ጋር። የምሬ ነው የምላችሁ። የኢትዮጵያ እንጀራ ነው የሚመስለኝ። ኢትዮጵያ ለራሱ እንደዚህ የሚጋግር ይመስለኛል። ጤፍ አያስፈልገኝም እላችኋለሁኝ ውዶቼ። እና እንደዚህ አድርገን መጨረሻ ላይ ያያችሁታ። መጨረሻ ላይ እንደዚህ ቅጥን ካረጋችሁት በኋላ ላይ እንደሚበቃችሁ በእጃችሁ ልክ እንደ እንጀራ ቅጥን ይላል። ከዛ በኋላ ላይ 1 ሰዓት ታስቀምጡታላችሁ። በቃ ኩፍ እስከሚል ድረስ ተውት። ምንም አይሆንም።
ምንም ነገር አይበላሽም። አንድ ሰዓት ወይም አንድ ሰዓት ተኩል ሲሆን ውጭ ሊያስቀምጡት እንደዚህ ኩፍ አያችሁ ሲያምር በጣም ነው ኩፍ የሚለው። ከዛ ኩፍ ሲልልን መጥበሻ፣ ቆንጆ መጥበሻ ካገኛችሁ፣ ክዳኑ ደግሞ አያችሁት ከላይ ይሄ እንፋሎት የሚወጣ ክዳን ቢሆን የተመረጠ ነው። አያችሁት ቆንጆ እንጀራ እንደዚህ አድርጋችሁ ትጋግራላችሁ ማለት ነው። ይሄን ይመስላል እንግዲህ ያለው ነገር እንግዲህ እንደተመቻችሁ